በሰሜን ሸዋ ሀገረ ስብከት በአንኮበር ወረዳ በደረፎ ቀበሌ የደረፎ ደብረ ገነት ቅድስት ድንግል ማርያም ጉዟችንን አደረግን። ከደብረ ብርሃን ደረፎ 40 ኪሎ ሜትር ርቀት ሲሆን በሚጣቃ ማኑኤል በኩል በእግር ያስገባል። በሚጣቃ ማኑኤል በኩል አድርገን ጉዟችንን ወደ ደረፎ ማርያም አደረግን። ለመግቢያ ያክል እንጂ ገቢረ ተአምሯ የአመጣጧ ነገር እጅግ ድንቅ የሚያስብልና እጹብ የሚያስብል ነው። በሌላ ቪዲዮ ሙሉ ታሪኳን የማቀርብላችሁ ሲሆን ለዛሬ በአጭሩ የታቦቷ አመጣጥ ከኢየሩሳሌም በሰባቱ መናንያን አማካኝነት 3 ጽላቶች መጥተዋል። ለዛሬው አሁን ያለችበትን ቤተ ክርስቲያን የማስቃኛቸው ሲሆን ድንቅ ገቢረ ተአምራትን እያደረገች የመጣችው ደብርኮ ማርያም በወርቅ ሐረግ ያንጸባረቀች ናት። አክሱም ጽዮን በ6 ወራቸው ደረሱ። በአክሱምም በደብረ ቢዘን ዋሻ ውስጥ 12 ዓመታትን ቆይተው ታቦተ ሕጉ እያነጋገራቸው በጽላቶቹ ፍቃድ ወደ ደብረ እንዚራ የ1 ዓመት መንገድ ተጉዘው ገብተዋል። ደብረ እንዚራም 12 ዓመት ቆይተዋል። በቅዱሳን እየተመሰገኑ እየተወደሱ እየተሸበሸበላቸው በጾም በጸሎት በስግደት እየተወሰኑ ቆይተዋል። ከዛም ተነስተው ወደ ወሎ ሀገር ጋስጫ ከሚባል ዋሻ ደርሰዋል። በጋስጫ ደብርኮ ማርያም ድንቅ ገቢረ ተአምራትን እያደረገች በኋላም ተነስተው ገነተ ማርያም ዋሻ የ3 ወር መንገድ ሄደው ገብተዋል። በገነተ ማርያም ዜና መዋዕል ለተባሉ መናንያን 7ቱ መናንያን አምጥተው አስረክበው 7ቱ መናንያን ተሰውረዋል። ዜና መዋዕል የጽላቶችም ስም ሰይመዋል። ጎላ ብላ የምትታየውን ጽላት ደብርኮ ማርያም፣ 2ኛዋን ደግሞ ገነተ ማርያም፣ 3ኛዋን ደግሞ ሳምራዊተ ማርያም ብለው ሰይመዋል። ደብርኮ ማርያም በወርቅ ሐረግ ያንጸባረቀች ነች። ገነተ ማርያም በአረንጓዴ ሐረግ ያንጸባረቀች ነች። ሳምራዊት ማርያም በቢጫ ሐረግ ያንጸባረቀች ናት። በገነተ ማርያም 320 ዓመታትን ኖረዋል። ዘመኑ ሲደርስ በመንዝላሎ ምድር የተወለዱ የግርማ ኢየሱስ ልጅ ቄስ ኤልያስ ትምህርት ለመማር ወደ ጎንደር ገብተው ቤተሰብ መስርተው 4 ልጆችን ከወለዱ በኋላ ዓለም በቃኝ ብለው ወደ ደብረ ዳሞ ገዳም እንደገቡ ቅዱስ ኡራኤል በራእይ አሳይቷቸው አንተ በዚህ ገዳም አትኖርም ሌላ ስራ አለህ ብለው በአሳያቸው ራእይ አማካኝነት ወደ ገነተ ማርያም ገብተው ዓለም ፀሐይ ከተባሉ ባህታዊያ ጋር ተገናኝተው ደብርኮ ማርያምን ይዘው ወደ ሸዋ ጉዞ አድርገዋል። ወደ ሸዋ ሲመጡ መሽቶባቸው ሰላ ድንጋይ ጻድቃኔ ማርያም ገብተው አድረው ከዛም ያሉ ቅዱሳን ባህታዊያን የዚች ቦታ የተለየ ነው ብለው አሰናብቷቸው ቄስ ኤልያስ ተሸክመው ወደ ቡልጋ በረሃ ገቡ። በቡልጋም ባህታዊ ወልደ መስቀልን አግኝተው ከዚያ ህልም አይተው ከዚህ አይደለም የሷ ቦታ ወደ አንኮበር ነው ብለው ወደ አንኮበር አሰናበቷቸው። በዕለቱ ተነስተው በጠገራ አድርገው ወደ ቁንዲ ወጡ። የእመ ምህረት ተራራ ሲደርሱ እሱ መስሏቸው እጃቸውን ሲዘረጉ እጃቸው ቀጥ አለ። ቄስ ኤልያስም እያዘኑ እየተከዙ ወደ ፈጣሪያቸው ሲለምኑ ከ3 ቀን በኋላ ላይ እጃቸው ተመለሰ፣ ተሰበሰበላቸው። ከዛም በኋላ ከትልቅ ተራራ ስር ደገፍ ብለው እንዳጋጣሚ እንደተኙ ጽላቷ ተሰወረችባቸው። እጅግ እያለቀሱ እያዘኑ ሳለ ከ7 ቀን በኋላ መልሰው አገኟት። ከዛ በደስታቸውን ብዛት ደስ ብሏቸው እጅግ በጣም ፈጣሪያቸውን እያመሰገኑ ከደስታቸውን ብዛት እንቅልፍ ይዟቸው ታቦተ ሕጓን እንደተሸከሙ ተኙ። ከቆላ የመጣ አንድ ሰው ስንቅ ይዞ በእዛ ሲያልፍ የሞተ ሰው መስሏቸው
ፈጠን ብሎ ፈርቶ ራቅ ብሎ ሲሄድ ታቦተ ሕጉ እንደ እሳት አቃጠለችው። ቄስ ኤልያስም ከእንቅልፋቸው በነቁ ጊዜ ከሰውየው ጋር ሰላምታ ተለዋውጠው የያዘውን ስንቅ ላካፍላችሁ ሲላቸው እኔ አልበላም ብለው መለሱለት። ከዚያም በኋላ ወደ ባህታዊ ገብረ ማርያም ቤት ሄደው ይረፉ ብሎ ጠቆማቸው። እሳቸውም ወደ ባህታዊ ገብረ ማርያም ቤት ሄዱ። ባህታዊ ገብረ ማርያምም ዛሬ ምነው ከበደኝ መሬቷም ተንቀጠቀጠች ብለው ወደ ደጅ ብቅ ሲሉ ቄስ ኤልያስ ታቦተ ሕግ ተሸክሞ አዩአቸው። አባቴ ሆይ ምን ይፈልጋሉ? ከወዴትስ መጡ? ሲሏቸው እኔስ ከሩቅ አገር መጣሁ፣ የእናንተን ማደሪያ ፈልጌ መጣሁ ሲሏቸው ማደሩንስ ስደሩ፣ እኔ ከምግብና ከውሃ ከተለየሁ 30 ዓመትን አስቆጥሬያለሁ፣ ምን ይበላሉ አሏቸው። በዚያን ሰዓት ከየት መጣ የሚባል የማይታወቅ ነጭ ዳቦ ከቤታቸው ውስጥ ተገኘ። ባህታዊ ገብረ ማርያምም ይህስ ሰማያዊ እንጂ ምድራዊ ምግብ አይደለም፣ እኔም ከዚህ እመገባለሁ ብለው ገብተው አብረው ተመገቡ። ከነርሱ ጋርም 7 ቅዱሳን አብረው ተመገቡ። ከዛም በኋላ ቅዱስ ያሬድ ተገልጦ በወርቅ ጽናጽን በወርቅ ከበሮ እንደዚሁም ደግሞ በመቋሚያው ከብዙ መላእክት ጋር እያመሰገነ አዩት፣ ተመለከቱት። በተመስጦ ቄስ ኤልያስን ባህታዊውም ሁሉም አመስግነው በአማረ ድምፅ እያመሰገኑ ታቦተ ሕጉን ከበው እግዚአብሔርን ለ7 ሰዓት ያክል አመሰገኑ። በማግስቱም ከባህታዊ ገብረ ማርያም ቤት ሲለያዩ ባህታዊ ገብረ ማርያም ከደጅ ብቅ ብለው በስተደቡብ ሲመለከቱ አሁን ያለችበት ተራራ ላይ ከሰማይ ቀስተ ደመና ተተክሎ ተመለከቱ። ከዚያም ቀስተ ደመናው ከሚታይበት ቦታ ቤተክርስቲያኗን ሰርተህ አስገባ ብለው ነገሩት። አሁን ያለችበት ተራራ ደረፎ ማርያም። ቄስ ኤልያስ ይዘው መጡ። ቢመለከቱ ጭሱ ካለምንም እሳት ሆነባቸው። ወዲያውኑ ጭሱ ጠፋ፣ ቀስተ ደመናው ግን አልጠፋም። በዚች ቦታም ተተከለች። ለትውልድ ትውልድም እስከ ዘለዓለም ድረስ ድንቅ ድንቅ ገቢረ ተአምራትን እያደረገች የምትገኘው ደረፎ ማርያም። ቦታው የመዓር ጅረት እንደፈለቀበት አልባብ ይሸታል። ቄስ ኤልያስም በዚህ ተራራ ላይ ሳሉ እመቤታችን ተገልጣ አነጋገረቻቸው። ከዚህ ካለህበት ተራራ ላይ ድንቅ ምስጢር ታያለህ፣ እኔም በዚህ እገኛለሁ። ከዚህ ቦታ መጥቶ የተራበ ያበላ፣ የታረዘ ያለበሰ፣ ቤተ መቅደሴን ያነጸ፣ የጎበኘኝ፣ በስሜ የዘከረ፣ ለሰራው ኃጢአት ንስሐ ገብቶ ከዚህ ቦታ ወድቆ በጸሎት የጠየቀኝ እንደተወለደ ሕፃን ኃጢአቱን አላይበትም። ከተአምራቴ የተነሳ በዓለም ላይ ያለ ሕዝብ መጥቶ ቤተ መቅደሴን በወርቅ በዕንቁ ያንጸዋል። እኔም የማዳኔን ጥበብ በሕዝቤ ላይ አደርጋለሁ። አንተም የተአምራቴን ዜና ለዓለም ንገር ብላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ ክብርት እመቤታችን ከሳቸው ተሰወረች። በአካባቢውም ታላላቅ 3 የወይራ ዛፎች፣ 7 የኮሶ ዛፎች ነበሩ። በርካታ ጉሬዛ ነበሩ። ለጊዜው ቄስ ኤልያስ ጽላቷን ማረፊያ የሚሆን ድንኳን የቤተ ክርስቲያን ስራ የሚረዳቸው ሰው ቢፈልጉ በስተ ምስራቅ ይባዝ ከሚባል ሀገር 10 ሰው፣ በምዕራብ 5 ሰው፣ ጠቅላላ 15 ሰዎች በማግኘታቸው በጣም ተደንቀዋል። አካባቢው ለተገኙት ምዕመናንም ታቦት ሊተከል ነው ሲሏቸው በጣም በከፍተኛ ተደሰቱ። ከቄስ ኤልያስ ጋርም ቤተ ክርስቲያን ስራ ጀመሩ። የቤተ ክርስቲያኑ ስራ በተጀመረ በ3ኛው ወር አልቆ ታቦቷ ከቤተ መቅደስ ገባች። በዘመኑ የነበሩ ንጉሥ አምሃ ኢየሱስ ይባላሉ። ቄስ ኤልያስም ለአምሃ ኢየሱስ ነገራቸው። ባህታዊው ገብረ ማርያምም ቦታውን ቀድሰው ባርከው አምሃ ኢየሱስ ከአንኮበር ብዙ መኳንንት ጦር አዛዥ አስከትለው እመቤታችን አክብረው ከነሰራዊቶቻቸው ታላቅ ግብዣ አድርገውላቸው ስለ ታቦቷ
አመጣጥ ንጉሥና ባህታዊ ገብረ ማርያም ተደስተው ከ3 ቀን በኋላ ወደ የሀገራቸው ተመልሰዋል። ዘመኑ ወርሃ ጥር 21 ዘመኑ ሉቃስ ነበረ። ወደዚያኑ ንጉሥ አምሃ ኢየሱስ ለደረፎ ማርያም አገልጋይ ካህናት ስለሌላት መዘምራን 5 ሰሞነኛ ላኩላት። በተተከለች በ3ኛው ዘመን አንድ ቄስ የረከሰ ነገር ሰርቶ ተሸክሞ አክብሮ ካሳረፋት በኋላ ከደረጃ ብቅ ሲል ራሱ ፀጉር ተገፎ ከመሬት ወደቀ። በ7ኛው ቀን ሕይወቱ አልፏል። ይህም የታሪክ መጀመሪያ ሆነ። ከዚህም በኋላ ቄስ ኤልያስ የደረፎ ማርያምን የአመጣጧንና የ7ቱ ባህታውያንን ታሪክ አጽፎ ለማምጣት ወደ ጎጃምና ወደ ጎንደር ተመልሰው ሄዱ። ከ2 ዓመት በኋላም ታሪኳን አጽፈው ተመልሰው መጡ። ይህ በሆነ በ5ኛው ዓመት በፍሽሽት ጣሊያን ወረራ ጊዜ በቤተ ክርስቲያኗ በንዋያተ ቅድሳቷ እንደዚሁም በሊቃውንቱ በካህናቱ ላይ አረመናዊ ድርጊት ተፈጽሟል። የቤተ ክርስቲያኗም ጣሪያ ሳር ስለነበረ የአተር ገለባ አልብሰው በእሳት ቢያቃጥሏት ከሰማይ ጥርት ያለው ሰማይ ደመና ጋርዶ ጠቋቁሮ እና በቤተ ክርስቲያኗ ላይ ቀስተ ደመናን ተክሎ ዝናቡን ዘርግፎ ያጠፋዋል። እንደዚሁም ደግሞ ደጋግመው ቢሞክሩት ጣሪያው ጤዛን ውሃን እየተፋ አልቃጠል ቢላቸው ተናደው በመድፍ ወደ 10 ጊዜ ደብድበውታል። ይህም በሚሆንበት ሰዓት ግድግዳውን በስቶ የቅኔ ማህሌቱን ግድግዳ በስቶ መቅደስ ሲደርስ ከመንበሯ ስር ወደ ታች እሷን ሳይነካ ወደ ታች ገብቶ እንደዚሁም ደግሞ በጉልላቱ ላይ ወደ ላይ እየተፈነጣጠረ ከቤተ ክርስቲያኑ ወጥቷል። ከዛም በምሽት ከተራራ ላይ ያለው ወታደር ወደ ታች ሲወርድ ከታች ያለው ወታደር ወደ ላይ ሲወጥ ሳይተዋወቅ እርስ በእርሱ በመገዳደል እጅግ በጣም ብዙዎች ሲሞቱ የቀሩት ጥቂቶቹ ግን በቋንቋቸው ተተርጉሞላቸው ያዳነችን ንግሥት ብለው 30 ጠገራ ብር ሸልሟት ሄደዋል። እንግዲህ የእመቤታችን ድንቅ ገቢረ ተአምሯ እጅግ በጣም ብዙ ነው። እንደዚሁም ደግሞ በዚህ ቅዱስ ስፍራ ራስ መኮንን ወልደ ሚካኤል የአፄ ኃይለ ሥላሴ አባት የሆኑት ተወለዱ። ግንቦት 1 ቀን በደረፎ ማርያም ስር ተወለዱ። በዚሁ መጽሐፈ ሲራክን መዝሙረ ዳዊትን አጥንተው እያገለገሉ ለብዙ ዓመታት ኖረዋል። እንዲሁም ደግሞ ሹማምንቱ እና መኳንንቱ እንደዚሁም ደግሞ የጦር አዛዡና ባለስልጣናቱ ሁሉ እየመጡ በዚች ቦታ የደረፎ ማርያም እያሉ እየተማጸኑ የልቦናቸውን መሻት ሁሉ ትፈጽምላቸዋለች። ከዛም በኋላ ከራስ መኮንን አባታቸውን በኋላ አፄ ኃይለ ሥላሴም እየመጡ በዚች ቦታ ላይ ጸሎት እያደረጉ ይመለሱ ነበረ። እናታችን ቅድስት ድንግል ማርያም የነገስታቱ መናኸሪያ፣ የነገስታቱ ሀገር እንደዚሁም ደግሞ የመኳንንቱ ረጂ በስሟ የተማጸነውን በቃል ኪዳኗ ያመነውን ሁሌ የማትጥልና የማትተው እናታችን ቅድስት ድንግል ማርያም እስከዚህ ዘመን ድረስ ድዊን እየፈወሰች በቃል ኪዳኗ በልመናቸው በጸሎታቸው እየማረች እስከዚህ ድረስ ትውልድን እየጠበቀች ትገኛለች። አሁንም ይህ ቦታ እጅግ የተከበረና እጅግ የተፈራ ቦታ ነው። ሁላችንም እንግዲህ በእመቤታችን በቅድስት ድንግል ማርያም በቃል ኪዳኗ እንድትጎበኘን ወደዚህ ቦታ እየመጣን ጸሎታችንን ልመናችንን ለእርሷ እየነገርን በቃል ኪዳኗ እየተማጸን እንድንኖር የእግዚአብሔር መልካም ፍቃድ ይሁንልን። ለዛሬ በጥቂቱ ያዘጋጀሁት ቪዲዮ ይሄንን ይመስል ነበረ። በቀጣይ ግን ክፍል 1፣ ክፍል 2፣ ክፍል 3 እያልኩኝ ሙሉ ከመጀመሪያ ጀምሮ ከ7ቱ ባህታውያን ጀምሮ እስከ መጨረሻ ነገስታቱ ድረስ ያለውን ታሪክ የማስቀምጥላችሁ ይሆናል። ሰላም ቆዩ። እንደዚሁም ከፊታችን ግንቦት 21 እና ህዳር 21 በታላቅ ንግስ ትከብራለች። ሁላችሁም እንድትገኙ በእግዚአብሔር ስም እናስተላልፋለን።